ምስራቅ ሚዲያ ኔትወርክ። አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ለመሆኑ በሊባኖስ የሚገኙ ኢትዮጵያውያን በእስራኤል የማያባራ ጥቃት ውስጥ እንዴት እየኖሩ ነው? እንመልከተው። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም ለማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላህ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። በዚህ ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን አገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ አያቶላህ አሊ ኻሜኒን መገደል በመቃወም ሂዝቦላህ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። እስራኤልም የሂዝቦላህ ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች መደብደብ የቀጠለች ሲሆን ይህንን ተከትሎም በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች፣ በአብያተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የሥራ መስኮች ላይ ተሰማርተው በሚገኙበት ሊባኖስ ውስጥ ኢትዮጵያውያንም እየተካሄደ ባለው ጦርነት ለችግር መዳረጋቸውን ይናገራሉ። ቢቢሲ ያነጋገራት በቤይሩት ውስጥ ከ3 ልጆቿ ጋር የምትኖረው ኢትዮጵያዊትና ቤቷ የሚገኘው በከተማዋ ውስጥ ሂዝቦላህ በሚንቀሳቀስ አካባቢ ነው። ይህ ዳሂ የሚባለው አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደምም እስራኤልና ሂዝቦላህ ፍጥጫና ግጭት ውስጥ በገቡ ቁጥር በጥቃት ኢላማ የሚሆነው ትላለች። ባለፈው ዓመትም ብዙ ስቃይና መከራ አሳልፈናል። በዚያ ስጋት ውስጥ ነው አሁን እንደተኛን ሌሊት ድብደባ የተጀመረው ብላለች። ይህች ኢትዮጵያዊት የምትኖርበት ሕንፃ በእስራኤል ኢላማ ውስጥ እንደነበረም ስትጠቅስ እኛ እየወጣን ነው የምንኖርበት አፓርታማ ከኋላችን የወደቀው ስትልም ከጥቃቱ ለጥቂት መትረፋቸውን ገልጻለች። የ3 ልጆች እናት የሆነችው ይህች ኢትዮጵያዊት ልጆቼን ይዤ መሮጥን ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበር ጠቅሳለች። ከላይ እሳት ሲዘንብ እያየን አጠገባችን የህንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው ስትልም አክላለች። የምትኖርበትን አካባቢ ለቃ ከወጣች 1 ወር ያለፋት መሆኑን የምትናገረው ኢትዮጵያዊቷ በወቅቱ የተፈጠረባት ድንጋጤ ግን ከውስጡ አልወጣም ትላለች። በዚያ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው የምትለው ኢትዮጵያዊቷም በጦርነት ውስጥ ደፋር የሚባል ሰው እንደማይኖር የምትገልጸው ይህች ኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለት ያለውን ሁኔታ ታስረዳለች። በደቡባዊ ሊባኖስ ሳይዳና እንዳህያ አካባቢ የሚኖሩ 2 ኢትዮጵያውያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ህንፃ ላይ ጥቃት መፈጸሙንና መቃጠሉን ይናገራሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የሚሉት እነዚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉም ስላሉበት ሁኔታ ለቢቢሲ ተናግረዋል። በየዕለቱ ሁኔታዎች ከመሻሻላቸው ይልቅ እየተባባሰ የሚሄድ ነው የሚሉት እነዚህ ኢትዮጵያውያን 1 ወር ከ5 ቀናት እንደሆናቸው ይናገራሉ። በቤይሩት በአንድ ቤተክርስቲያን ውስጥ ከ3 ልጆቿ ተጠልላ የምትገኘው ኢትዮጵያዊትም ጥቃቱ በተፈጸመበት ዕለት ውጪ ማህደራቸውን ታስታውሳለች። አሁን የተጠለሉበት ቤተክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ የፈጸመችው ያለውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና በ5 ሚሳኤሎች መመታቱን ተናግራለች። የሚሳኤል ጥቃቱን ተከትሎ ወደ ቤተክርስቲያኑ አቧራና ጭስ መግባቱን የምትናገረው ኢትዮጵያዊቷ ለህፃናቱ አፋቸውን መሸፈኛ ጭንብል አደሏቸው፣ በጣም ድንጋጤ ላይ ነበሩ ልጆቻችን ብላለች። ጥቃቱ በሊባኖስ የሚፈጸምበት የሰዓትም ሆነ የቦታ ገደብ እንደሌለው በመግለጽ ዝም ብለው ነው የሚመቱት ብላለች። ማክሰኞ በነበረው ጥቃት በርካታ ሰዎች መጎዳታቸውን የምትገልጸው ይህች ኢትዮጵያዊት ነዋሪዎች ያሉባቸው ህንፃዎች ናቸው እየተመቱ ያሉት በማለት ሰላማዊ ሰዎች ላይ ጉዳት መድረሱን ገልጻለች። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤል ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ነዋፍ ሰላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማዋ ቤይሩት ውስጥ በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ህይወት የቀጠፈም በህዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል።
አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ሊባኖስን አያካትትም በማለት ግዙፍ ያሉትን ጥቃት መፈጸም ቀጥለዋል። ኢትዮጵያውያን በእንደዚህ አይነት አስቸጋሪ ወቅት ለመደጋገፍ እንዲያመቻቸው በሚል የተለያዩ ቡድኖችን ያቋቁማሉ። የልጆች እናት የሆነችው ኢትዮጵያዊቷ እርሷም 170 በቤሩት የሚኖሩ ኢትዮጵያውያን እናቶች ያሉበት ጽናት ማዘርስ የተሰኘ ቡድን መስርታ እርስ በርስ ይደጋገፋሉ። ከእስራኤል የሚሰነዘርን ጥቃት ሸሽተው በቤተ ክርስቲያንና ሌሎች መጠለያዎች የሚገኙ ኢትዮጵያውያን ከመንግስት ድጋፍ እንደማያገኙ ትገልጻለች። መንግስት የራሱን ዜጎች ነው የሚደግፈው የምትለው በቤሩት የምትኖረው ኢትዮጵያዊት በመጠለያዎችና በትምህርት ቤቶች ሲከፈቱ ለእኛ ለስደተኞች ያ ነገር ክፍት አይሆንም፣ ለሀገሩ ዜጋ ነው ቅድሚያ የሚሰጡት ስትል ያለውን ሁኔታ ታብራራለች። በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ የተለያዩ በጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡ ገልጻለች። የተደራጁ ኢትዮጵያውያንም እንዲሁ ምግብ እያዘጋጁ በመጠለያ ውስጥ እንደሚያቀርቡም ታነሳለች። ጽናት ማዘርስ ግሩፕ በመጠለያ ውስጥ ላሉ ምግብ አብስሎ ማቅረብ ሲፈልግ የደረቅ ምግብ እርዳታ ከሚሰጡ ተቀብሎ በማብሰል ያቀርባል። እርሷ ባለችበት የቤተ ክርስቲያን መጠለያ 200 ያህል ሰዎች የሚገኙ ሲሆኑ ከነዚህም መካከል ኢትዮጵያውያን እናቶች እስከ 20 እንደሚሆኑና ልጆች ደግሞ 28 መሆናቸውን ተናግራለች። ሐሪሳ በሚባልና በርካታ ክርስቲያኖች በሚኖሩበት አካባቢ በሚገኙ መጠለያዎች በየቤተ ክርስቲያኑ እንደሚገኙ በመግለጽ እዚያው ያለው ሁኔታ ቤሩት ካሉበት እንደሚሻል ታስረዳለች። እስራኤል በሊባኖስ ላይ ጥቃት በከፈተችበት ወቅት በአገሪቱ የክረምት ጊዜ እንደነበር እንዲሁም የአየር ሁኔታ በጣም ይቀዘቅዝ እንደነበርና እንደሚዘንብ ትገልጻለች። መንገድ ላይ ድንኳን ዘርግተው ለሚኖሩ በጣም አስቸጋሪ ነው፣ ባለፉት ቀናት እየዘነበ ነበር በማለት የአየር ሁኔታም ፈታኝ እንደሆነባቸው አስረድታለች። በርካታ ኢትዮጵያውያን ከከተማ ወጣ ብሎ በሚገኘውና አብዛኛው ክርስቲያን ወደ ሆነው ማህበረሰብ ምንም እንኳን ቅዝቃዜው አስቸጋሪ ቢሆንም ዋና ከተማው ካለው የጎዳና ሁኔታ ይሻላል በሚል እንደሄዱ ጨምራ ገልጻለች። ቤተክርስቲያኑት ውስጥ የተጠለሉት ከኢትዮጵያውያን በተጨማሪ የባንግላዴሽ፣ የስሪላንካና የሱዳን ዜጎች መሆናቸውን ኢትዮጵያውያኑ ተናግረዋል። ምስራቅ ሚዲያ ኔትወርክ